ማወቅ የሚጠበቅበት ነገር አለ እሱ ምንድነው ወደ እነዚህ ሰዎች አቂዳ ይምጣና የሙጀሲማዎች እምነት ምንድነው የሚለውን ሙሉ በሙሉ ጠንቅቆ ሊያውቅና ሊረዳ ይገባል ምንድነው የሚሉት እምነታቸው ምንድነው በየት ኪታባቸው ላይ እምነታቸው የተመሰረተው ይሄ እምነት የተገነባው በምንድን ላይ ነው የሚለውን ነገር በደንብ አድርጎ መረዳት አለበት ይህን ስንል የሙሸቢሃዎችን የሙጀሲማዎችን ስንል ስለ ተጅሲም ስለ ተሽቢህ ወይም ደግሞ በሙሸቢሃነት በሙጀሲማነት ላይ ጥልቅ ዕውቀት የሌለውን ዝም ብሎ ወደ እነሱ የሚጠጋው ሁላ እኔ ሙሸቢሃ ነኝ እኔ እንትን ነኝ ብሎ ስላለው ምንም አይነት ኩቱቦችን የማያቅ በስልክ ብቻ ሪከርድ አዳምጦ ሙሸቢሃ ነኝ ስለሚለው ሰው ሳይሆን እንዲህ ይላሉ እነሱ እንዲህ ኃይሉም የሚለውን የምትወስደው ይህ እምነታቸው ነው ይህ እምነታቸው አይደለም የሚለውን ጉዳይ የምታወራው ሪከርድ ያዳመጠው ሙሸቢሃ ሰምተ ሳይሆን ሚዲያ ላይ ሲራገብ አይቶ አብሮ የሚያጨበጭበውን አባባል ወስደህ ሳይሆን እነዚህ ሰዎች መሪ አላቸው እነዚህ ሰዎች መመሪያ አላቸው እነዚህ ሰዎች ይህንን እምነት የገነቡበት ብዙ መሰረታዊ ነገሮች አሏቸው እነዚያ ነገሮች ምን ምን ናቸው የሚለውን ነገር በጥልቅ ከነሱ አዋቂዎች ከነሱ ዑለማዎች ይህንን መዝሐባቸውን መስራቾቹ ከነሱ አንደበትና ከነሱ መጽሐፎች ከነሱ ንግግር ነው የሙጀሲማንና የሙሸቢሃን ምንነት መረዳትም ሆነ የነሱ አቋም ይሄ ነው ብሎ መናገር የሚቻለው ከዚያ በመቀጠል ደግሞ በዋነኝነት ሊሰመርበት የሚገባው ነገር بيننا وبين المجسم بيننا وبين المشبه ያለው ኺላፍ እኛና ወሃቢያዎች መካከል እኛና ሙጀሲማዎች ሙሸቢሃዎች መካከል በአላሁ ተዓላ ጉዳይ ላይ ወይም በሱ ዙሪያ ላይ ያለን ኺላፍ በሲፋ ሳይሆን በዛት ነው የሚለው ነገር በቅድሚያ ወደ እነሱ ጉዳይ ሳንገባ በፊት መሰመርና መታወቅ ያለበት ጉዳይ ነው እኛና ሙሸቢሃዎች መካከል ያለው ልዩነት በአላሁ Subhanahu Wa Ta'ala ዛት ነው በሱ በዛቱ ላይ እንጂ በዛቱ ላይ አንድ ሆነን ለአላህ ዛት ስለ አላሁ ተዓላ ዛት ስለሱ ኡነታ ስለ አላሁ ተዓላ ሐቂቃ አንድ አይነት አቋም ኖሮን ሲፋው ላይ አይደለም የተለያየ ነው ወይም ባህሪው ላይ አይደለም የተለያየ ነው الخلاف بيننا وبين المجسم في الذات ነው ምንለው በእኛና በሙጀሲማዎች መካከል ያለው ልዩነት በዛት እንጂ በሲፋ አይደለም የሚለው ነገር በደንብ ሊታወቅና ሊረዱት የሚገባ የሆነ ጉዳይ ነው እንላለን